ቤተሰቦች እንዴት ናችሁ? ሰላም ሰላም፣ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ እግዚአብሔር ይመስገን እኔ ደህና ነኝ። ውድ የሳራ ኢትዮ ፉድ ቤተሰቦች እንዴት ናችሁልኝ? በድጋሚ እኔ ያለሁላችሁ ቤተሰብ ዛሬ እንግዲህ ተከስቻለሁ ማለት ነው። ዛሬ የምንሰራው የመጥበሻ ዳቦ ነው። ቀኑ ሚካኤል ነው እንግዲህ ማለት ነው። ሚካኤል ቀን ነው ይሄን ቪዲዮ የምሰራላችሁ እና የመጥበሻ ዳቦ አብኩቼ አስቀምጬ ነበር። መጥበሻዬን እንደዚህ ዘይት ቀብቼ ምናምን ዳቦዬን እንደዚህ እያስተካከልኩት እገኛለሁኝ እና ፈጣንና በጣም የሚጣፍጥ ዳቦ ይሆናል ማለት ነው። የመጥበሻ ዳቦ ለእንትን አንዳንዴ አሁን ፎረን ስታስገቡ በጣም ሰዓት ሊፈጅባችሁ ይችላል እና እኔ ለፍጥነት የተጠቀምኩት ነው ይሄ ዳቦ ማለት ነው። እና እንደዚህ እንትን ካልኩት በኋላ ትንሽ ላዩ ላይ አስቀምጠዋለሁ ማለት ነው። ከድኜ ትንሽ አስቀምጠዋለሁ ጋዙን ከመለኮሴ በፊት ማለት ነው። እንደዚህ ካስቀመጥኩት በኋላ እኔ እዚህ ጋር ደግሞ እንትን አለ ማለት ነው። ቡና ጀበና ውሃ ጨመርኩኝ ማለት ነው። ቡናውን በፊት ነበር ያደረኩት፣ ዱቄቱን አላሳየኋችሁም እና ያቸኮል ብዬ ስለነበረ በፈላ ውሃ ነው ያደረኩት። እዚህ ጋር ጀበናዬን ጣርኩኝ ማለት ነው። እዚህ ጋር ደግሞ ዳቦ ለኩሼዋለሁኝ ማለት ነው። እንደዚህ እየበሰለ ይገኛል ማለት ነው። ቤተሰብ የሆነ ዛሬ የመጋገር ሀሳብ አልነበረኝም እና ዳቦ እስኪ ከተውኩት በኋላ ትዝ ሲለኝ ለምን በመጥበሻ አልጋግረውም ብዬ አሰብኩና እንደዚህ ጋገርኩ ማለት ነው። እንደምታዩት እንግዲህ ዳቦችን ተገለበጠ ምናምን ነገር ማለት ነው። በጣም ቆንጆ ዳቦ ነው የሆነው። ከለሩ ራሱ ያምራል ማለት ነው ቤተሰብ እና እንደዚህ እንግዲህ ዳቦችንን አቀራረብን፣ ቡናችንን አቀራረብን፣ ሻማችንን ለኮስን። እንግዲህ ቀኑ ሰኔ ሚካኤል ነበረ ማለት ነው። በማዳም ቤት ነው ቤተሰብ እንግዲህ ያው እኔ በዓልን አንዳንዴ በቃ አስታውሳችሁ ለመዋል ባለን ነገር ፈታ ብለን እንደዚህ አዘገጃጅተን ምናምን ብናሳልፍ ደስ ይላል ማለት ነው። እና ይሄውና ዳቦዬን አቀረብኩኝ፣ ቡናዬንም አፍልቻለሁኝ ቤተሰብ እና እንደዚህ ፏ ብዬ አቀራርቤ እንግዲህ ቡናዬን ልጠጣ ነው። የሚገርማቸው ያው ጎረቤት የለኝም በነገራችን ላይ ብቻዬን ነኝ። እኛ ሰፈር ምናምን ሰው የለም አበሻ ማለት ነው። እና ለዛ ነው ቤተሰብ እንደዛ አቀራርቤ ሻማዬንም ለኳኩሼ ምናምን ነገር ቀኔን እንግዲህ በሚያምር ሁኔታ እያሳለፍኩ እገኛለሁ ማለት ነው ቤተሰብ እንግዲህ እና ደግሞ ዳቦ አሰራሩ ምናምን እናንተም ሞክሩት፣ በጣም አሪፍ ነው። አሁን ቆንጆ ዳቦ ነው የሆነው ማለት ነው። በእንትን የተጋገረ እንጂ በመጥበሻ የተጋገረ አይመስልም እንግዲህ ማለት ነው። እና ጣዕሙ ምኑም አሪፍ ነው። ዳቦዬን ቆረስኩኝ እንደዚህ ማለት ነው እና በጣም ያምራል ነበር ዳቦ ማለት ነው። በጣም ነው ብትሉ ከለሩ፣ አበሳሰሉ ምኑ በጣም አሪፍ ነው። ጋዙን ቀነስ አድርጌ ነበር ያበሰልኩት ምናምን ቆንጆ ሆኖ ነው የወጣልኝ ምናምን ነገር እና ይሄውና እንግዲህ ቡናችንም ያው ለመቅዳት እየተዘጋጀን ነው ማለት ነው። ቤተሰብ እንግዲህ ቡና እየጠጣችሁ ማለት ነው። እየጠጣችሁ ደግሞ በዛ አጋጣሚ ያው የምታበረታቱ ላይክ የምታረጉልኝ ኮሜንት የምታረጉ ከልብ አመሰግናለሁ ማለት ነው። እዚህ ጋር እንግዲህ ቡናዬን እንደዚህ እየቀዳሁ እገኛለሁ። ቆንጆ ቡና ነበር ያፈላሁት ማለት ነው ቤተሰብ አሪፍ ቡና ነበረ። ጣኔንም ጨስ ጨስ አድርጌ ነው እንግዲህ እንደዚህ ነበረ ቀኔን ያሳለፍኩት እና በቃ ብቻ ግን ባላችሁ ነገር ደስተኛ መሆን ነው ዋናው ነገር የሚፈለገው ማለት ነው። እና ማዳም ቤት ነኝ ለምን እንደዚህ እንትን አልልም ማለት መፍራት ምናምን አይጠበቅባችሁም። እንደዚህ ሰርታችሁ ምናምን በቃ ቀናችሁን ፏ እያደረጋችሁ ማሳለፍ ካልሆነ ስራው ለራሱ ያጨናንቃል ማለት ነው። ራሳችሁን አለመጨናነቅ አስፈላጊ ነው ብዬ አስባለሁ ማለት ነው። ቪዲዮን ከወደዳችሁት ላይክ፣ ኮሜንት፣ ሼር አድርጉልኝ። አመሰግናለሁ ውዶቼ።